ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ስለዚህ አፕ እንዴት አደርጋችሁ ታስካችሁን እንደምትወስዱና የቱ ጋር እንደምትወስዱ አሳያችኋለሁ። ተከታተሉኝ። እዚች ጋር ያላችሁ በቀስት የማሳያችሁ የምትለዋን ነካ ስታደርጓት እንደዚህ ይመጣላችኋል ማለት ነው። ይሄ ስትነኩ ቀጥታ እዚች ጋር ታስክ የምትል እቺን ታስክ የምትለዋን ነካ ስታደርጓት ወደ ታስክ የምትለዋ ቦታ ተወስዳ መጀመሪያ እቺ ታስክ የምትለዋ ትመጣለች። እቺኛዋ ማለት ነው። እቺ ኦሬዲ እንደዚህ ጋምፕል ምናምን ስትደረግ ኮይን ምናምን የሚሰጥ ናቸው። እነኚህ ኖርማል ናቸው፣ ብዙም አስፈላጊ ነገር አይደሉም፣ ሁሌም አይደሉም ማለት ነው። እዚች ጋ ነው ታስኳ የምትገኘዋ ማለት ነው። እቺ አንከር ታስክ የምትለዋ አሁን ኦሬዲ እኔ ስለወሰድኩኝ ያው ሪሲቭ ብሏል ማለት ነው። አሁን ለምሳሌ እዚች ጋ ይውላችሁ እዚች ጋ አሁን እዚች ጋ ኦን ላይቭ ኦር ማይክ ፎር 60 ሚኒት የሚለው ልክ 1 ሰዓት ወይም ደግሞ 60 ደቂቃ ሩማችሁ ላይ ወይም ማንኛውም ሩም ላይ ብትቀመጡ ይሰራል። ልክ ስትቀመጡ 5000 ፖይንት ሪሲቭ ታደርጋላችሁ ማለት ነው። ያንን ካረጋችሁ በኋላ ሁለተኛው ላይ ደግሞ እንደዛው 120 ደቂቃ ሲሆን 5000 ፖይንት ሪሲቭ ታደርጋላችሁ ማለት ነው። አጠቃላይ 10000 ፖይንት በቀን ሪሲቭ ታደርጋላችሁ። ያቺ ሆስት ቬሪፋይ የምትለዋ መጀመሪያ እናንተ ምንድነው የፊት አሻራ ስትሰጡ የሚሰጣችሁ ነው ማለት ነው። 300 ፖይንት የምትለዋ እዚህ ጋር ታች ደግሞ እቺ ጋምፕል ስታረጉ 200 ኮይን የሚሰጣችሁ ነው። እና በአጠቃላይ ታስካችሁን የምትወስዱበት እዚህ አካባቢ ነው። በዚህ መልኩ ነው የምትወስዱት ማለት ነው። ሌላ ደግሞ የሩማችሁን እንዴት አድርጋችሁ መክፈት እንደምትችሉና ከዛ በተጨማሪ አሻራ ደግሞ የቱ ጋር እንደምትሰጡ ላሳያችሁ። እቺ ፓርቲ የምትለዋን እንደዚህ ነካ ስታደርጉ እዚች ጋር ይኸውላችሁ እቺ በፒንክ ወይ እንደ ቀይ ቀላ የምትለዋ ማለት ነው። እሷ ነካ ስታደርጓት ቀጥታ የፊት አሻራ ቦታ ያመጣላችኋል ማለት ነው። ያን ሰዓት የፊት አሻራውን ትሰጡና እቺኛዋ ማለት ነው በደንብ አድርጋችሁ ይዋት። እቺኛዋ ማለት ነው እሷን ነካ ስታደርጉ አንደኛ የፊት አሻራ የምትሰጡበት ነው፣ ቀጥታ አፑን እንደከፈታችሁ። ሁለተኛ ደግሞ ወደ ሩማችሁ የምትገቡበት ነው። ከዛ በተጨማሪ ደግሞ አሁን ለምሳሌ ቀጥታ አሁን ወደ እኔ ሩም መምጣት ስትፈልጉ ምንድነው የምታደርጉት? የኔን አይዲ እዛ ላይ አሁን በቴሌግራም ላይ ስትመጡ ቀጥታ እዚች ጋር ለምሳሌ እቺ ሰርች ማረጋው ቦታ ጋር እንደዚህ ነካ ታረጋላችሁ። እሷን ነካ ካረጋችሁ በኋላ አይዲን ሰርች ፔስት ታረጋላችሁ። ከዛም በኋላ ይኸው እስክንድር የሚል ይመጣል። ከዛ ያቺን ፓርት እንደዚህ ነካ ስታረጉ እዚህ ጋር ኦሬዲ ያስገባችኋል ማለት ነው። ቀጥታ ወደ ሩሜ ቀጥታ እንደዚህ ያስገባችኋል። ሲያስገባችሁ ቀጥታ ወንበር ይዛችሁ ትቀመጣላችሁ ማለት ነው። በዚህ መሰረቱ ባጭሩ ወደኛ